የኛ ኦፍ ኮርስ ከስክራች ለምንጀምር ኤክስፒሪየንስ ያለውም ቢሆን ያሌለውም ቢሆን ችግር የለውምና ከታች እንጀምራለን። ግን ዲስከሽናችን ኢንዲቴልስ መግባት አለብኝ የለብኝ we will discuss more of theoretical background ስለ ቡና አጠቃላይ ቲዮሪ መሰረት ምንድነው ቢዝነሱ የሚመስለው፣ እንዴት ነው ቡና የሚመረተው፣ እንዴት ነው የሚዘጋጀው፣ ዓለም ላይ ያለው ነገር እንዴት ነው፣ ጥራት አጠባበቁ፣ የተለያዩ ሀገሮች ትሬንዳቸው ምን ይመስላል የሚለውን እንጠብቅና ከአንድ ሳምንት በኋላ ግን ወደ ፕራክቲካል ሴሽን ውስጥ እንገባለን። ቡና ብዙ ጊዜ ቲዮሪ ትንሽ ነው፣ ዩ ካን ሪድ ብዙዎቻችሁም ደግሞ ማንበብም ትችላላችሁ። ስለዚህ ብዙ ፕራክቲካል ፓርቱ ላይ ነው ፎከስ የምናደርገው። በየመሃሉም እንወጣለን። የካፌ ፕሮሰስ ፕላንቶችን፣ ሮስቲንግ ሜሽንስ፣ የተለያዩ ነገሮች ቡናው ላይ ያሉትን ነገር አይዲያው እንዲኖራችሁ አፓረንት ወተን እናያለን። ሶዛት ምን ይመስላል አጠቃላይ ቲዮሪውን ፕራክቲካሉን እናያለን። እዚህም ላብ ላይ ቡናችን እንቆላለን፣ ቴስት እናደርጋለን። ሰው እንጆይ እያደረግን እየጠጣን ነው እና ቡና አይደብርም። ቡናና ኢትዮጵያ ምን ናቸው? እንዴት ነው የኢትዮጵያ ኮንትሪቢሽን ለዓለም? ከቡና ጋር ኢትዮጵያ ያላት ግንኙነት ምንድን ነው? ሂስትሪው ምን ይመስላል? ቢኮዝ ታሪኩን የማያውቅ አሁን ትውልድ ከባድ ነው። ኦፍ ኮርስ ታሪክ ዛሬ ተሸጨን ሴሌብል ነበር ብቻ ምንን አይደለም። we have to sell our ታሪክ histories and we have to make money from our histories። ተሸጨን ነው። ለዚህ ነው ሰዎች ታሪክን ለመቀራመት የሚፈልጉት። ቢኮዝ ባይ ኮፒ ፍሮም ኦሪጂናል ካንትሪ እና ሃይ ኮፒ ከሆነ ይለያያል። ሶ ኢትዮጵያ የተጠቀመችበት አይደለም። ሶ ያንግስተሮቹ ግን they are coming with a new ideas እና ዌብሳይቶቻቸው እንዴት እየሰሩ ስለ ቡና እያወሩ እንደሆነ በኋላ ሌላ ነው እንመጣለን። ቢኮዝ ሁሉ ነገር ወደ ገንዘብ መለወጥ አለ። we have to make money from our histories። ከኖርማል ሽያጩ ውጪ ታሪክም ስለሆነ ነበር ብቻ ሳይሆን ታሪኩን ከዛ አንግል በደንብ እናየዋለን ማለት ነው። So today we are going to discuss about chapter 1 ስለተመልሼ እመጣለሁ። chapter 2 ላይ the coffee production, harvesting and preparation የሚለው ቡና እንዴት ነው የሚመረተው፣ እንዴት ይዘጋጃል፣ እንዴት ይቀናበራል very important ነው። የትኛውም ላይ ትሬዱ ላይ ገባችሁ ኤክስፖርተርም ሆናችሁ ትሬድ ሃውስም ሆናችሁ ኤጀንትም ሆናችሁ ካፐርም ሆናችሁ የትኛውም ላይ ሮጦ ቡናን ስታመርቱ እንዴት ተመረተ ገዢው ፋይናሊ ይፈልጋል። how you process the coffee, when is the right time to ፍላወሪንጉ መቼ ነበር፣ ዋሽት እንዴት ተደረገ፣ ናቹራል ነው ወይ። የተለያዩ ደግሞ አዳዲስ ኢንቬንሽኖች አሉ ቡና ላይ ሲመጣ። አሁን የምትጠጡት እና ቡና ብቻ ብለን ሳይሆን በዝግጅት ብዙ አይነት ጣዕሞች ይፈጠራሉ። ሶ አንድ ቡና የተለያየ ጣዕሞች እንዲመጡ አድርጎ ሁሉ መስራት ይቻላል ዛሬ። ሶ እነዚህን ሁሉ ማወቅ መቻል አለብን። ቢኮዝ ነገ ላይ ከገባችሁ በኋላ ገዢዎችም ወደ ኢንተርናሽናል ማርኬት ስትወጡ የተለያዩ ፍላጎቶች ይመጣሉ። ዩል ቢ አስክድ